ዩቲዩብ የ20ኛ ዓመት የምስረታ በዓሉን ባከበረበት ወቅት ለይዘት ፈጣሪዎችና ዩቲዩበርስ ከ100 ቢሊዮን ዶላር በላይ መክፈሉን ይፋ አድርጓል። ይህ አሃዝ የፈጣሪዎችን የፋይናንስ አቅም ከምንጊዜውም በላይ ማሳደጉን ያሳያል። ኩባንያው ባለፈው ዓመት ከገለጠው 70 ቢሊዮን ዶላር በእጅጉ የጨመረው ይህ ክፍያ የዩቲዩብን ኢኮኖሚ አቅም ያሳያል። ከቴሌቪዥን ማጋዞች ብቻ ከ100,000 ዶላር በላይ ገቢ ያገኙ ቻናሎች ቁጥር ባለፈው ዓመት በ45% አድጓል። ይህም የሚያሳየው ዩቲዩብ አሁን የቴሌቪዥን ጣቢያዎች ተፎካካሪ የሆነ መምጣቱን ነው። በተጨማሪም ዩቲዩብ ለሾርትስ ፈጣሪዎች አዳዲስ የኤአይ መሳሪያዎችን አቅርቧል። እነዚህ መሳሪያዎች በራስር ቪዲዮዎችን ማስተካከል፣ ሙዚቃ መጨመር እና ንግግርን ወደ ዘፈን መቀየር ያስችላሉ። ከሁሉም በላይ ትኩረትን የሳበው ግን የጉግል የቪዲዮ መፍጠሪያ ኤአይ ቴክኖሎጂ የሆነው ቪኦ ወደ ዩቲዩብ መግባቱ ነው። ይህ ውሳኔ ከዚህ ቀደም የይዘት ፈጣሪዎች የኤአይ ስጋት ያነሱበትን ጉዳይ ተከትሎ ትኩረት አግኝቷል። ይህ ዘገባ ዩቲዩብ እድገቱ እንደቀጠለ እና በአርቲፊሻል ኢንተለጀንስ ዘርፍ ያለውን ተሳትፎ በማጠናከር ተወዳዳሪነቱን ለመጠበቅ እየሰራ መሆኑን ያመለክታል።